አካፋው ሚካኤል የደብረ ሊባኖስና የአዲስ አበባ ሰማዕታት። የካቲት 12 ቀን 1929 ዓመተ ምህረት ለኢጣሊያ ንጉሳዊ ቤተሰብ አንድ ልዑል በመወለዱ በጀነራል ግራዚያኒ ትዕዛዝ በቀድሞ የገነተ ልዑል ቤተ መንግስት በአሁኑ አዲስ አበባ ዩኒቨርሲቲ ቅጽር ግቢ ከተሰበሰቡ የአዲስ አበባ ነዋሪዎች፣ ለፋሺስት ያደሩ ከሃዲ ባንዳዎችና መኳንንት፣ የፋሺስት ባለስልጣናት ወታደሮች በተሰበሰቡበት መሃል አብርሃ ደቦጭና ሞገስ አስገዶም የእጅ ቦምብ ወርውረው አደጋ ጣሉ። ግራዚያኒን ጨምሮ ብዙ ሰዎች በዚህ አደጋ ተጎድተዋል። ይህን ድርጊት በመበቀል ሰበብ ታዲያ እዚያው ግቢ ውስጥ ከ300 በላይ የሚሆኑ ኢትዮጵያውያን ተጨፈጨፉ። ቀጥሎም የተማሩ ወጣቶች፣ የጦር መኮንኖችና ካህናት፣ የደብረ ሊባኖስ መነኮሳትና መነኮሳት በሙሉ እየተለቀሙ ተጨፈጨፉ። የአዲስ አበባ ነዋሪዎችን ከቤት ውስጥ እያስገቡ ከውጭ ቆልፈው ቤንዚን አርከፍክፈው አቃጠሏቸው። በአካፋ በዶማ በመጥረቢያ በተገኙበት ኢትዮጵያውያንን እየቆራረጡ የደም ጎርፍ አወረዱ። ፋሺስቶች የአዲስ አበባንና የአካባቢውን ሕዝብ በጅምላ ጨፈጨፉት። በ3 ቀናት ብቻ 30 ሺህ ሕዝብ መስዋዕትነት የተቀበሉበት የሰማዕታት ቀን መታሰቢያ ነው ዛሬ አካፋው ሚካኤል የካቲት 12። በዚህች ዕለት የካቲት 12 ቀን ሀገራችን ኢትዮጵያና ቅድስት ቤተክርስቲያን በአንድ ቀን ብቻ በጣሊያን ፋሺስት በግፍ የተጨፈጨፉና የተገደሉትን ከ30 ሺህ በላይ የአዲስ አበባ ነዋሪዎችና ክቡራን ሰማዕታትን የደብረ ሊባኖስ መነኮሳት ትዘክራለች። ምዕመናን ቅዱስ ሚካኤልን ሲዘክሩ ውለው በዕለተ ቀኑ በጣሊያን ወታደሮች በአካፋ በዶማ በዲጂኖ በጦር በሰንሰለት በእሳት በጥይት በመኪና ጎማ ሲጨፈጨፉ በዚህ ዕለት ውለዋል። በዚህም ዕለት አካፋው ሚካኤል የሰማዕታት ቀን በሚል በመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ታቦተ ሚካኤል ወጥቶ ለዝክረ ሰማዕታት ይከበራል። በዚህች ቀን እንደ ጎርፍ የፈሰሰው የሰማዕታቱ ደም ተጠራቅሞ የደም ኩሬ የሰራበት ቦታ ላይ 6 ኪሎ እምብርት ላይ ለሰማዕታቱ መታሰቢያ ሐውልትም ተሰርቶላቸዋል። በ6 ኪሎ አደባባይ የሚገኘው ይህ ሐውልት በ1929 ዓመተ ምህረት ፋሺስት ጣሊያን በኢትዮጵያውያን ላይ ላደረሰው ጭፍጨፋ መታሰቢያ ነው። ሐውልቱ የንጹሃን ዜጎችን መስዋዕትነትና የጣሊያንን ግፍ ዘወትር ይዘክራል። እንደ ታሪክ ምሁሩ ሪቻርድ ፓንክረስት ገለጻ ከየካቲት 12 እስከ 15 1929 ዓመተ ምህረት ለተከታታይ 4 ቀናት በግራዚያኒ የሚመራው ወራሪ ኃይል 30 ሺህ አንገዛም ባይ ኢትዮጵያውያንን ያለ ርህራሄ የጨፈጨፈበት፣ አበውና እማውም ሰማዕትነቱን በድል አድራጊነት የተቀበሉበት ዕለት ነበር። የካቲት 16 ቀን 1929 ዓመተ ምህረት ጸረ ፋሺስት አርበኞችና አገር አስተዳዳሪዎቹ የቀዳማዊ አፄ ኃይለ ሥላሴ አማቾች ራስ ደስታ ዳምጦና ደጃዝማች በየነ መርዕድ በፋሺስት ኢጣሊያ በባንዳ ወታደሮች ተገደሉ። ይህ ሁሉ ለአንዲት ሀገር ነጻነት፣ ሉዓላዊነት የተከፈለ ደማቅ ተጋድሎ ነው። በጭፍጨፋው ሕይወታቸውን ያጡ ዜጎችን ለመዘክር የካቲት 12 በብሔራዊ ደረጃ እንዲዘክር በ1934 ዓመተ ምህረት ታውጆ ነበር። ዘ ሞኑመንትስ ኦፍ አዲስ አበባ ጥናታዊ ጽሑፍ ገለጻ እንደሚያሳየው የሰማዕታት ሐውልት የካቲት 12 የተቀረጸው በታዋቂው ዩጎዝላቪያዊ የአሁኑ ክሮሺያ የቅርጻ ቅርጽ ባለሙያ አንቱን አውግስቲንቺች ነው። ሐውልቱ ተመርቆ ለአገልግሎት የበቃውም የካቲት 12 ቀን 1948 ዓመተ ምህረት ነው። እንደ አውሮፓውያን አቆጣጠር በ1955 ማለት ነው። የጊዜ ፋሺስት ኢጣሊያ በኢትዮጵያ ላይ የፈጸመው ጭፍጨፋ 18ኛ ዓመት መታሰቢያው ነበር። 28 ሜትር ርዝመት ያለው የሰማዕታት መታሰቢያ ሐውልት እንዲቆም ተደርጓል። ይህ ሐውልት በኢትዮጵያ የቅርጻ ቅርጽ ታሪክ ውስጥ ትልቅ ስፍራ ያለው ሲሆን በይዘቱም ሆነ በአሰራሩ ጥልቅ መልእክቶችን አዝሏል። የተቀረጹ ምስሎች የጭፍጨፋውን ሂደትና የኢትዮጵያን ነጻነት ያሳያሉ። ሐውልቱን ስናይ የሰማዕታትን ተጋድሎ መታሰቢያና መነሻ ሰበቦችን እናስታውሳለን። የካቲት 12 1929 ዓመተ ምህረት የተከፈለው መስዋዕትነት እነሆ የኢትዮጵያን ሉዓላዊነት የጸና፣ ኢትዮጵያን በዓለም አቀፍ ደረጃ በቅኝ ግዛት ያልተገዛች እየተባለች እንድትጠራ ያደረገም ነው። በአዲስ አበባ ዩኒቨርሲቲ የአለ ፈለገ ሰላም የስዕል ትምህርት ቤት የተሰሩ ጥናቶች እንደሚያሳዩት ሐውልቱ በታጣፊ ክብ ቅርጽ መልክ የተሰሩ 2 ታላላቅ የነሐስ ስራዎችን የያዘ ሲሆን ትርጓሜያቸውም በ2 ዋና ዋና ክፍሎች ይከፈላል። የታችኛው የነሐስ ቅርጽ የጭፍጨፋው መታሰቢያ፣ ይህ ክፍል በግራዚያኒ ላይ የተወረወረውን ቦምብ ተከትሎ የተካሄደውን አሰቃቂ ጭፍጨፋ ይዘግባል። የፋሺስት ወታደሮች ንጹሃን ኢትዮጵያውያንን በአሰቃቂ ሁኔታ ሲገድሉ፣ ሕፃናትና እናቶች ሲጨፈጨፉ ያሳያል። ቤቶች ሲቃጠሉና ህዝቡ በፍርሃትና በለቅሶ ውስጥ ሆኖ የሚያሳዩ ምስሎች አሉት። ይህ ክፍል የጥቁር ቀን መታሰቢያ ተደርጎ ይወሰዳል።
የላይኛው የነሐስ ቅርጽ የድልና የክብር መታሰቢያ ሲሆን ይሄኛው ክፍል ደግሞ ከጭፍጨፋው በኋላ የነበረውን የኢትዮጵያ ትንሳኤና ጽናት ያሳያል። ንጉሠ ነገሥቱ ቀዳማዊ አፄ ኃይለ ሥላሴ በስደት በነበሩበት ወቅት የኢትዮጵያን ጉዳይ ለዓለም መንግስታት ማህበር ሊግ ኦፍ ኔሽንስ ሲያቀርቡና ለነጻነት ሲታገሉ የሚያሳይ ምስል ይገኛል። ኢትዮጵያውያን አርበኞች በጀግንነት ተዋግተው ድል አድርገው አገራቸውን ነጻ ሲያወጡና ሰንደቅ ዓላማቸውን ከፍ አድርገው ሲያውለበልቡ የድል አድራጊነት መንፈስን ያሳያል። ሐውልቱ ወደ ላይ ረዝሞ የተሰራበት ምክንያትም የኢትዮጵያን ዘላለማዊነትና የሰማዕታቱን ክብር ለመግለጽ ነው። ነጭ እብነበረድ መሆኑ ደግሞ የንጽህናና የሰላም ተምሳሌ ተደርጎ ይወሰዳል በማለት አብራርተዋል። ይህ ሐውልት የኪነ ጥበብ ስራ ብቻ ሳይሆን የኢትዮጵያን ሕዝብ ለማንነቱና ለነጻነቱ የከፈለውን መራራ መስዋዕትነት ለትውልድ የሚያስተላልፍ የታሪክ መዝገብ ነው። የሰማዕታቱ በረከት ይደርብን። አካፋው ሚካኤል የደብረ ሊባኖስና የአዲስ አበባ ሰማዕታት ማዘከሪያ